ሰላም እንዴት አደራችሁ? እንዴት ናችሁ? ዛሬ የምንመለከተው በጣም ኢምፖርታንት የሆነ ስፔሻሊ ማኔጀር ስለሆናችሁ ወይ ደግሞ ፐርሰናል ላይፍ ልትጠቀሙበት የምትችሉ አፕሊኬሽን ነው እና ማይክሮሶፍት ቱዱ ይባላል። ይህን በጣም ከተጠቀማችሁ ኢፌክቲቭ ትሆናላችሁ ብዬ አስባለሁኝ። ማይክሮሶፍት ቱዱ ምንድን ነው? የምትፈልጓቸውን ታስኮችን በቴብል በታይም እና በቀደም ተከተል ማስቀመጥ ትችላላችሁ። ሉክ ሂር ይሄ ነው ፔጁ ማይክሮሶፍት ቱዱ ሊስት። በላፕቶፕ ማይክሮሶፍት ቱዱ አለ። ዳውንሎድ ከማይክሮሶፍት ስቶር ዳውንሎድ ማድረግ ትችላላችሁ ማለት ነው። ያው በሞባይልም የሞባይል አፕ ይኖረዋል አለው ማለት ነው። ሉክ ሂር እዚህ ጋር እንደምትመለከቱ ከርሰሬን ወደዚህ ኮርነር ስትመጡ my day important planned assigned to me tasks and untitled groups የሚለውን እንደምትመለከቱ መጀመሪያ ምንድነው የምናደርገው? ፕላን ለማድረግ ለምንድነው ፕላን የምናደርገው? ለስራ ነው? ለፐርሰናል ላይፍ ነው? ወይ ስፒሪቹዋል ላይፍ ነው? whatever it is መጀመሪያ ግሩፕ ነው ክሬት የምናደርገው ማለት ነው። ስለዚህ እኔ ለፐርሰናል ላይፍ ያስፈልገኛል፣ ለጃብ ስራ ውስጥም ያስፈልገኛል። here እዚህ ጋር untitled group የሚለው ወደዚች ወርድና ኒው ሊስት የሚለውን እዚህ እጽፋለሁ። ኔም ስጠው ይለኛል። ኒው ሊስት ለመጀመሪያ ለጆብ ነው የምፈልገው፣ ጆብ አክቲቪቲስ ማለት ነው። እንደዛ አድርጋችሁ መጻፍ ትችላላችሁ። ኦኬ አክቲቪቲስ። ከዛ እንደገና ለፐርሰናል ላይፍ ማይ ፐርሰናል ላይፍ አድርጌ መጀመሪያ ካታጎሪን ክሬት ካደረኩኝ በኋላ ይህንን ድራግ አድርጌ ወደዚህ ድራግ ሂር ቱ አድ ሊስት የሚለውን አስገባዋለሁ። ሉክ ድራግ አድርጌ ወደዚህ ድራግ አላደረኩትም። አሁን አንታይትልድ ግሩፕ ላይ ሊስቶችን አምጥቶልኛል ማለት ነው። ይህንም ታይትል ማድረግ እንችላለን። አክቹዋሊ ሪኔም ማድረግ እንችላለን። my plans this year of this week ይህን ይችላል። alright እንደምታዩት ይህንን ድሮፕ ሊስት ስነካው ሁለቱን ያመጣልኛል። look here ይህንን ፔጁን እንቀይረውና ባክግራውንድ ፔጁን በጣም ሳቢ እንዲሆንልን ይህን እናደርገዋለን። ይሄኛውን ደግሞ በተመሳሳይ ባክግራውንድ ፔጁን ትቀይሩታላችሁ። ለእናንተ የሚመቻችሁ መምረጥ ትችላላችሁ፣ ደስ እንዲለን ማለት ነው። look here አሁን እንግዲህ ካታጎራይዝ አድርገናል። ምንድነው የምንሰራቸው ስራዎችን ነው የምናስገባ ማለት ነው። ጆብ አክቲቪቲ በዚህ ሳምንት የምሰራቸው ስራዎች ለምሳሌ እኔ ሄልዝ አግሪመንት አለ። ለምሳሌ እኔ ሄልዝ agreement with health centers. look አሁን health agreement with health centers ብለናል። and then እዚህ ውስጥ ያሉ ፓራሜትሮችን በስነ ስርዓት ማየት አለብን። ይሄ ምንድነው የሚያመለክ ዲው ዴት መቼ ነው የምታደርገው? አሁን ታስክ ብቻ መጻፍ ሳይሆን ዲው ዴት አለ። ቱዴይ ነው የምናደርገው፣ ቱሞሮ ኦር በራሳችን ዴት ፒክ እናደርጋለን። ፒክ ዴይ የምንለው ከሆነ ዝርዝር ያመጣልናል ማለት ነው፣ የቀናቶቹን ዝርዝር። ዛሬ ሳተርዴይ፣ ዛሬ ሰንደይ ነው። ስለዚህ እኔ ማንዴይ ላይ ይህን ታስክ ሰራዋለሁ ብዬ ዱ ዴትን አስቀምጫለሁ። ዜን ሪማይንደር ትፈልጋለህ? ሪማይንድ ሚ መቼ ነው ሪማይንድ የምታደርገኝ? ያንኑ ቀን አሁን 6 መንዴይ በኦክቶበር 6 ላይ ሪማይንድ አድርገኝ ብየዋለሁ። እንደን ሪፒቲቭ ከሆነ ይህንን የምትሰራው ስራ ሪፒቲቭ ከሆነ ደግሞ ኤቭሪዴይ ወይ ዊክኤንድ ወይም መንዝሊ ሪማይንድ እንዲያደርጋችሁ ልታደርጉት ትችላላችሁ ማለት ነው። ሉክ ሂር ይህን ከጻፍን በኋላ እዚች ጋር ታስክ ኢን በተን ላይ ክሊክ ስናደርግ ወደ ላይ ያመጣልናል ማለት ነው። ኦልሬዲ ታስክ አድ አድርገናል። በጆብ አክቲቪቲ ይህንን ታስክ አለኝ ብየዋለሁ ማለት ነው። ሌላ ለምሳሌ በእኔ
እኔ የምሰራቸው ስራዎች ምሳሌ ስጣችሁና ለምሳሌ ሪክሩትመንት አለኝ of teachers recruitment of teachers for Saturday school አሁን በተመሳሳይ መልኩ ዲው ዴትን አስቀምጣለሁኝ። ዲው ዴትን ሳስቀምጥ ኔክስት ሳተርዴይ ነው ይህንን ስራ የምሰራው። ስለዚህ በዚህ ሳምንት ቅዳሜ ላይ ነው የምሰራው። ሪማይንድ ሚ ፒክአፕ ነው የምናደርገው። አሁን በተመሳሳይ ቀን ሪማይንድ አድርገኝ እለዋለሁ። ዜን አሁን ይሄ ሪፒቲቲቭ አይደለም። ምንድን ነው የምናደርገው? ኦልሬዲ ይህንን ታስክ አድ ለማድረግ እዚቹ ጋር ክባ ላይ እንጫላለን። ወደ ታስካችን ያው አስገብተነዋል ማለት ነው። ይሄ ብቻ አይደለም። እነዚህ ታስኮችን አስገባን። ወደ ፐርሰናል ላይፍ ደግሞ ከሄድን ለምሳሌ የፐርሰናል ላይፍ ሞርኒንግ ፕሬየር አለኝ። ሞርኒንግ ፕሬየር ላይ ዲው ዴቴ ቱዴይ ካልኩኝ ሪማይንድ ሚ እዚህ ጋር ሪፒቲቲቭ ስለሆነ የሞርኒንግ ፕሬየር ዴይሊ ልበለው፣ ዴይሊ ሪማይንድ እንዲያደርገኝ ነው የምፈልገው። ይህንም ሞርኒንግ ፕሬየርም ተመሳሳይ። ከዛ ኢቭኒንግ ፕሬየርም አለኝ። ማይ ኢቭኒንግ ፕሬየር እዚህ ጋር ከዛሬ የምንጀምርና ሳተርዴይ ዴይሊ በለው ማለት ነው። ይህንም አደርገዋለሁ። ሌላም ወርክ አውት ሊሆን ይችላል። ሞርኒንግ ስትሬች ማድረግ ሊሆን ይችላል። ወርክ አውት አሁን ይሄኛውም ዴይሊ ሊሆን ይችላል። ዴይሊ ወርክ አውት ይህም አድ አደርገዋለሁ። ማይ ፐርሰናል ላይፍ እነዚህ ናቸው። እና ጆብ አክቲቪቲ እነዚህ ነው። ብዙ አክቲቪቲዎች አሉኝ። ፎር ኤግዛምፕል ነው የምላቸው። ሂር እዚህ ጋር ሪክሩትመንት ኦፍ ቲቸርስ ፎር ሳተርዴይ ስኩል የሚለውን ስጫነው ዝርዝር ሀሳቡ ያመጣልኛል። እዚህ ጋር ኢምፖርታንት ነው የምፈልገው ነገር ሪክሩትመንት ኦፍ ቲቸርስ ላይ በዚህ ስራ ላይ የሚሳተፉ ሰዎች ሊኖሩ ይችላሉ። በዚህ ስራ ላይ አስፈላጊ ዶኪመንትስ ሊኖሩ ይችላሉ። አሁን እዚህ ጋር አሳይን ቱ የሚለውን ምንድን ነው? ይህንን ስራ መስጠት የምትፈልጉ ሰው፣ ይህን ስራ እንዲሰራላችሁ የምትፈልገው ሰው አሳይን ማድረግ ትችላላችሁ። 2ም 3ም ወሬቨር ይህንን ስራ እንዲሰራላችሁ የምትፈልገው ሰዎች አሳይን ማድረግ ትችላላችሁ። ሌላው አድ ፋይል ነው። እዚህ ስራ ላይ እዚህ አክቲቪቲዎች ላይ የሚያስፈልጉን ፋይሎችን አታች ልታደርጉ ትችላላችሁ። ሪክሩትመንት ለምሳሌ የሪክሩትመንት ሰነዶች የስራ የውል ሰነድ ሊሆን ይችላል። ወይም ደግሞ የተለያዩ ዶክሜንትስ ሊሆኑ ይችላሉ። ለምሳሌ እኔ የቻይልድ ፕሮቴክሽን ዶክሜንት አታች ማድረግ ትችላለሁ። የኮምፓሽን የልጆች ጥበቃ ስነ ምግባር የሚለውን እዚህ ጋር አታች አደርጋለሁ። ይህንን ቲቸር የሚለውን ታስክ አሁን ማድረግ ያለብኝ ነገር ይሄ ፋይል አስገብቻለሁ። እዚህ ኖት የሚለውን ጋር ሄጄ የምሰራቸው ስራዎች መጻፍ እችላለሁ። ለምሳሌ ሜክ agreement, make salary agreement with teachers ማለት እችላለሁ። ወይም ደግሞ እነዚህ ነገሮች የምትፈጥራቸውን ስራ ዝርዝር ልትረሱት የማትችሉ የስራ ዝርዝር ልታስገቡ ትችላላችሁ። ሳይንት ሚ የሚለውን ደግሞ እናንተ ኢንቫይት ሊንክ ክሬት አድርጋችሁ ለምትፈልጉት ሰው ይህን ስራ ሊሰራላችሁ የሚፈልገውን ሰው
ምን ማድረግ ትችላላችሁ? መላክ ትችላላችሁ ማለት ነው። ኦራይት ሳይን ሚ ሊስት ሜምበርስ ኦኬ ማድረግ ሚካኤል ብሎታል። ይህ በራሱ ነው ሳይን ሚ። ኦራይት ሼር ሊንክ ብዬው ሌላ ሰው ሊንክ ሼር አድርጋለሁኝ። በቴሌግራም መላክ ትችላላችሁ የምትፈልጓቸው ሰዎች። ለምሳሌ እኛ ሶሻል ወርከራችን ተመስገን ስለሆነ እዚህ ጋርም ሶሻል ወርከር እንዲያግዘኝ ሳይን አድርገዋለሁ። በዚህ ስራ ሳይን አድርገዋለሁ። ኦልሬዲ ፕሮሰስ እያደረገ ነው። ሊንኩን እየላኩለት ነው። ይህን ሊንክ ትጫን። ይህንን ታስክ ምን እንደሆነ ዝርዝር የታስኩን ዲዩዴቱ መቼ እንደሆነ እና ያሉትን ነገሮች ፋይሎችን አያይዘ ያለው ማለት ነው። ኦኬ ኔትወርክ ነው መሰለኝ። ሶሪ ፎር ዳት። እሺ ልክ ይሄ መሆን ካልቻለ ኮፒ ሊንክ ብለን ሊንኩን ወደ ቴሌግራም ቻናላችን ወይ ወደ ፈለግነው ወደ ኢሜይል መላክ እንችላለን። ወደ ብሬደስ እዚህ ጋር እንደምትመለከቱት ወደ ቴሌግራም ቻናል ልልከው እችላለሁኝ ማለት ነው። ሶ በዛ ውስጥ ገብቶ እሱ ምን ማድረግ ይችላል ማለት ነው። ሊንኩን ኮፒ አድርጌ ኮኔክት ያደርጋል ማለት ነው። የሚያስፈልጉትን ፋይሎች እና መቼ ዲዩዴቱ እንደሆነ ምናምን ኤቭሪቲንግ ኢዝ አታችድ ሂር ማለት ነው። እዚህ ጋርም ፎቶም አታች ማድረግ ትችላላችሁ። ዋትኤቨር ኢት የምትፈልጉትን ፋይል አታች ማድረግ ትችላላችሁ። ሳይኒን ማድረግ ትችላላችሁ ማለት ነው። እና ኦኬ ሌላ አድ ብናደርገው የምንፈልገው ነገር ምንድነው? ኤምኤፍአር ፋይናንሻል መንዝሊ ፋይናንሻል ሪፖርት ነው። ይሄም እንደ አንድ ጆብ አክቲቪቲዎችን ኔክስት ዲዩዴትን አስቀምጥለታለሁ። ቱሞሮ ቱሞሮ ሰኞ ላይ እንበለውና ሪማይንድ ሚ ቱሞሮ እለዋለሁ ማለት ነው። እዚህ ጋር ምን ማድረግ እንችላለን? ሶሪ ፎር ዳት። ስለዚህ ይህንን ወደ ላይ አድ ታስክ እናደርገዋለን ማለት ነው። አድ ታስክ አሁን እንግዲህ እዚህ ጋር አሳይን ያልናቸው ሰዎች ያልናቸው ሰዎች መላክ እንችላለን ማለት ነው። አሳይን እያደረግን መላክ እንችላለን። ኦኬ አሁን እንግዲህ ይህንን ከጨረስን በኋላ ምንድነው ማሳየት የምፈልገው ነገር በማይክሮሶፍት ቱ ዱ ሊስት እያንዳንዱ ቀን እንግዲህ የሳምንቱን ዝርዝር ከጻፋችሁ በኋላ ማይ ዴይ የሚለውን ስትነኩ በቀን የምትሰሩትን ያሰባችሁት ነገር ዝርዝር ያወጣላችኋል ማለት ነው። አሁን እንግዲህ ፕላን ያደረግናቸው ታስኮች 6 ናቸው። ነገር ግን ዛሬ የምሰራቸው ታስኮች ምን ናቸው? እነዚህ ብቻ ናቸው። ወርክ አውት አደርጋለሁ፣ ኢቭኒንግ ፕሬየር፣ ሞርኒንግ ፕሬየር ማለት ነው። ሌሎቹ ታስክ ለትሞሮ ስላስቀመጥኳቸው ትሞሮ ሲመጣ ነው ማይ ዴይ የሚለው ትሞሮ የምሰራቸው ስራዎች ዝርዝር ያመጣልኛል። እዚህ እያንዳንዱ የሳምንቱ ያቀዳችሁትን ካቀዳችሁ በኋላ ማይ ዴይ ውስጥ ትገባላችሁ። በእያንዳንዱ ቀን የምትሰሩት ዝርዝር ያወጣላችኋል። ሎክ ሂር እንግዲህ ማይ ዴይ ሰኞ ላይ ለምሳሌ ሞርኒንግ ፕሬይ አድርጌያለሁ ካልኩኝ ፕሬይ ብዬ ቲክስ አድርገው ምን አድርጎኛል? ኮምፕሊትድ ብሎልኛል ማለት ነው። ስለዚህ ይህንን ታስክ ተፈጸመ ማለት ነው። ስለዚህ ኮምፕሊትድ ውስጥ ነው የሚያስገባው። ታስኩን ደን ካደረጋችሁ በኋላ እነዚህ ነገሮች መንካት ነው። ከዛ አለቀ ማለት ነው። ካልጨረሳችሁት ደግሞ ሬዲ ነው የሚያደርገው፣ ቀይ ያደርገዋል። ስለዚህ ለሚቀጥለው ቀን ይተላለፋል ማለት ነው። በሚቀጥለው ቀን ታስክ አድርጋችሁ ታሳልፉታላችሁ ማለት ነው።
ይሄ ነው። ስለዚህ በጣም ኢምፖርታንት ነው። በጣም ኢምፖርታንት ነው። ስፔሻሊ ብዙ ሰዎች በእናንተ ስር ያሏችሁ አስተዳዳሪዎች፣ ማናጀርስ ለፐርሰናል ላይፋችሁን በጣም ኢምፖርታንት ነው እና ይህን እንድጠቀም አበረታታችኋለሁ። ቴንክ ሶ ማች። በሌላ ርዕስ እስከምንገናኝ ባይ ባይ።